ዌልካም ፋሚሊ ዛሬ በአዲስ ቪዲዮ ተመልሰናል። እንደቆዩ አውቃለሁ አልተመቻቸልኝም እና ለመልቀቅም እና ደግሞ በቃ አሁን በመልካም እድልን ታስክ አሰራራችሁ እንዴት እንደሆነና እንዴት ኢንቫይት እንደምታደርጉ እና ደግሞ ካሻውት ዊዝድሮ እንዴት አይነት ሲስተም እንዳለው አሳያችኋለሁ። በመጀመሪያ ወደ እስኪ እንትሩን ነው እስኪ ታስክ እንዴት እንደምንሰራ እዚህ ጋር ትታያችኋለች ታስክ የምትለው በዚህ መሰረት ነው የምንሰራው። እዚህ ጋር እንገባና ከዛ በኋላ እዚህ ጋር ይታያችኋል። ይኸው እዚህ ጋር ራሱ 251 ላይ ነው ያለው ኢትዮጵያ ላይ ማለት ነው። እዚህ ጋር 251 መሆኑን እንዳታረጋግጡና ከዛ ስልክ ቁጥር መጻፍ ነው። የራሳችሁን ስልክ ቁጥር ሳፋሪ ከሆነ 7 ብላችሁ ትቀጥላላችሁ። ቴሌ ከሆነ ደግሞ 9 ብላችሁ ትጽፋና ከዛ ስታርት ታስክ ትላላችሁ። ስታርት ታስክ ትሉት እዚህ ጋር ሜሴጅ ዋትስአፓችሁ ላይ ሜሴጅ ገባና ገብታችሁ እዚህ ጋር የሚልክላችሁ ኮድን እዛ ላይ መጻፍ ማለት ነው። አብዛኛው ጊዜ ሁሌ ኤኤ ነው የሚለው እኔ ጋር ብቻ ይመስለኛል። እኔ አላቅም ብቻ ግን ይሁት እዚህ ጋር ኮፒ አድርጋችሁ እዚች ጋር የኮዱ ሲመጣ እዚህ ጋር ይበራ ይቺን ተነኳትና ሄዳችሁ እዛ ላይ መጻፍ ትችላላችሁ ማለት ነው። እኔ አሁን ታስኩን እየሰራሁ ያላሳያችሁ አሁን በቅርብ ሰዓት ስለሆነ የሞከርኩት አካውንት እሺ አይልም፣ ይዘጋባችኋል። ከአንድ በላይ እንዳደጋ በቀን አንድ በቃ እንደዛ ካልሆነ ይዘጋጋ እሺ አይላችሁ ያበላሹባችኋል። እና ደግሞ እንዴት ነው ኢንቫይት የምናደርገው ነው የሚለው ዋናው ነገር። ኢንቫይት የምናደርገው ይኸው እዚህ ጋር ለምሳሌ እዚህ ጋር ኢንቫይት ሪዋርድ ምናምን ይኸውልህ። ስለ ኢንቫይት መረዳት ያለባችሁ ነገር እዚህ ጋር የመጀመሪያው ኢንቫይት ሪዋርድ ምን ይላል? when you refer a user who complete their first withdraw the system will reward you win 15 ብር ይላል እና ኢትዮጵያን ብር ማለት ነው። እዚህ ጋር እንደሚለን አንድ ሰው ኢንቫይት ስታደርጉ የመጀመሪያ ካሻውት ሲያደርግ ነው። የመጀመሪያውን ካሻውት ሲያደርግ ለእናንተ 50 ብር ይሰጣችኋል ማለት ነው። እና ደግሞ 10% ኮሚሽን ታስክ ምናምን ይኸው እዚህ ጋር ታስክ አላችሁ ማለት ነው። በጣም ብዙ የምታመጡ እንደሆነ ታስክ ይሰጣችኋል፣ ኮሚሽን አላችሁ ማለት ነው። እና ደግሞ እንዴት ነው ኢንቫይት የምናደርገው ለምትሉ ይኸው እዚች ጋር እንደምታዩት እቺን ኮፒ ታደርጋላችሁ። ይኸው እቺ ኮፒ ምልክት እዚህ ጋር ኮፒ ታደርጉና መላክ ለምትፈልጉት ሰው ሼር ታደርጋላችሁ። እኔ እስካሁን ለአንድ ሰው ብቻ ነው ኢንቫይት ያደረኩት። አሁን ቀስ በቀስ ደግሞ ኢንቫይት እናደርጋለን ብለን እናስባለን። እዚህ ጋር እንደምታዩት እኔ 18 ብር ነው ያለኝ። እንደምታዩት እንደገባችሁ 50 ብር ይሰጣችኋል። እኔ መጀመሪያውን ዊዝድሮ አድርጌያለሁ ላሳያችሁ። አንዴ ብቻ ነው ዊዝድሮ ያደረኩት። በጣም እየሰራሁበት በደንብ እንደሚያበላ አልገባኝም ነበር። ግን እንደምታዩት 100 ብር የመጀመሪያን ሳወጣ እውነተኛ መሆኑ ገባኝ። እንደምታዩት 100 ብር አውጥቼበታለሁ። እና ደግሞ እንዴት ነው ካሻውት ሲስተሙ በቃ ካሻውት ለማድረግ ምን ያክል መጠን እና ከመጠኑ በፊት ፊት የሚቆርጡ አለ እና ያ እንዴ ምን ያክል እንደሚቆርጥ ላሳያችሁ። እዚህ ጋር እንደምታዩት አሁን ለምሳሌ 100 ብር ካሻውት ለማድረግ 16 ብር ይቆርጥባችኋል። 116 ብር ሊኖራችሁ ይገባል አካውንታችሁ ላይ። እኔም ካሻውት ሳረገው 150 ምናምን ነገር ነበረ 130 እንደዛ አይ ቲንክ 140 ነገር ነበረ ብሩ 140 ነበረ። 100 ብሩን ካሾት ሳደርገው 16 ቆረጠ 18 ብሩ ቀረ ማለት ነው። እና ደግሞ 300 ብር ስታወጡ 30 ብር ያስፈልጋችኋል። 500 ብር ስታወጡ 45 ብር፣ 1000 ብር ስታወጡ 75 ብር፣ 1075 ብር ሊሆናችሁ። 5000 ካወጣችሁ 320 ብር፣ 10000 የምታወጡ ከሆነ ደግሞ 620 ብር ሊኖራችሁ ይገባል ማለት ነው። በዚህ መመሪያ አድርጋችሁ ማውጣት ትችላላችሁ ማለት ነው። ላሳያችሁ ለምሳሌ አሁን 100 ብር ጽፉ 116 ብር ሊኖራችሁ ይገባል። ከዛ ላይ እዚህ ጋር ፓስወርዳችሁን ትጽፋላችሁ ማለት ነው። ፓስወርዳችሁን ትጽፉና ቀጥታ ካሻውት ታደርጋላችሁ ማለት ነው። እሺ ሌላው ነገር ደግሞ ቢኖር ዋትስአፕ አካውንታችን ላይ ያለ አይደለም ዋትስአፕ አካውንታችንን አክቲቭ ማድረግ ነው። በደንብ ታስካችንን እንዲሰጠን አካውንት ዋትስአፕ አካውንታችን አክቲቭ ብናደርገው ጥሩ ነው። እና ደግሞ እንደ ኢመርጀንሲ የምነግራችሁ ነገር ቢኖር
እንደ ሴፍቲ ዋትሳፓችሁ በጣም ማትጠቀሙበት ዋትሳፕ ሊኖር ይችላል። ተቀያሪ ዋትሳፕ መኖር አለበት። በሱ ቢሆን ብሰሩ የተመረጠ ነው ይባላል። እና ፋይላችሁ ያለበት እና የተለያዩ ፋይል ያለበት ከሰው ጋር ብዙ ነገር ያወራችሁበት ነገር ካለ እንደዛ ጥሩ አይደለም። አዲስ ዋትሳፕ ብከፍቱ ብዬ እመክራችኋለሁ። እና ደግሞ አሁን የከፈትነው ቻናላችን አለ ቴሌግራም ቻናላችን አለ። እዛ ቴሌግራም ቻናላችን ላይ ጆይን ትሉና አንድ ላይ እንሰራለን ብዬ አስባለሁ። ያ ቴሌግራም ቻናላችን ይኸው እዚህ ጋር እንደምትመለከቱት ይሄ ነው ቴሌግራም ቻናላችን። እና ደግሞ ጆይን በሉና በደንብ አብረን እንሰራለን ብዬ ይኸው ሊንኩን እዚህ ጋር እንደምታዩት ይኸው ሊንኩን እዚህ ጋር አስቀምጬላችኋለሁ። ገብታችሁ መጀመር ትችላላችሁ ላልጀመራችሁ። የቴሌግራሜን የዚህን ደግሞ የቴሌግራሙን ሊንኩን ደግሞ ኮመንት ላይ አስቀምጥላችኋለሁ። የገባችሁ ሰብስክራይብ አድርጉ እንላለን። አንድ ላይ እንስራ። እናመሰግናለን። እና ደግሞ በቀጣይም ደግሞ ምርጥ ስራዎች አሉ። በደንብ በአሁኑ ሰዓት እየከፈሉ ያሉ በደንብ ምርጥ የሆኑ ስራዎች አሉ። በቀጣይ እለክላችኋለሁ። ቢያንስ ሰብስክራይቤን የዩቱብ ቴሌግራም ቻናሌን ቢያንስ እስከ 500 አድርሱልኝ እያልኩ በትህትና ጠይቃችኋለሁ። እስከዛው ድረስ ቻው። በቀጣይ ምርጥ ቪዲዮ ይዤላችሁ መለሳለሁ። እስከዛም መልካም ቆይታ እያልን እንሰናበታችኋለን። ቻው።